ሰላም ሰላም፣ እንዴት ናችሁ? ወደ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። ያው እንግዲህ መተናል ከቻሳ ብለናል። ዛሬ እንግዲህ በተለየ ቪዲዮ ፍቅር የሚሸት ቪዲዮ ነው ይዤላችሁ የመጣሁት። ምንድነው ያው የሰው ልጅ ያጠፋል። ካጠፋም በኋላ ጥፋቱን ይገነዘብና ይቅርታ ይጠይቃል እና በዚህ መሰረት ይቅርታ ጠይቃለሁ የዛሬ ምናምን ቀናቶች እና እኔ ወንድማችሁ ያው ጥፋቴ በየቀኑ ጎልቶ ይታየኛል። ይቅርታ ጠይቄ ልክ አይደለም። ለፍቅር በደንብ ነው ይቅርታ መጠየቅ ያለብኝ። ለፍቅር ከዚህም በላይ ይገባታል ብዬ ስላሰብኩኝ ምንም ትልቅ ስጦታ አልገዛውም። ግን የሰው ልጅ በትንሹ ማሰቡ ነው ዋናው፣ ማሰቡ ነው የሰው ልጅ እና ለፍቅር ቆንጅዬ ጽጌረዳ አበባ አወራሪ ከሆነ ትልቅ ነገር ምናምን የገዛው ነው መስሎና እቺ ጽጌረዳ አበባ ዝም ብዬ ሰጣትና ስላለፈው ነገር ይቅርታ የኔ እናት፣ እውነት ካሁን በኋላ እንደዚህ አይነት ነገር አይደገምም። ያኔም ሰይጣን አሳስቶኝ እንጂ እንደዚህ አይነት ባህሪ የለብኝም ብዬ ያው ምናምን እንላለን። እንግዲህ እሷም ያው ሩሩ ልብን ያላት ከወዲሁ እኔ ስለሷ መመሰክረው በጣም ሩሩ ልብን ያላት እኔ የሷ ማንነት እኔ ይገርመኛል በጣም። እኔ ብዙ ሴት አውቃለሁ በህይወቴ መንገድ ላይና ትለያለች፣ እውነት ትለያለች። እሷ በጣም ትለያለች። እኔ ይገርመኛል እሷ አንዳንድ ጊዜ አፈጣጠር እና በጣም ነው ማከብራት፣ በጣም ነው መወዳት እና ፍቅር ነገሮችን ቀለል አድርጋ የምትረዳ ልጅ ናት እና ይቅርታ ምናምን ብላኛለች ባለፈው ይቅርታ ስጠይቅና ዛሬ ደግሞ እኔና እሷ ብቻ በምናቃት ሰዛሽ ቀን መች ተውከን ዛሬ እኔና እሷ ብቻ ነን ያለነው። እቺን ጽጌረዳ አበባ ሰጣትና ያው ይቅርታዬን ለስለስ ባሉ ቃላቶች እያዋዛው አቀርብላታለሁ። እስከዛሬ ድረስ ከቤታችን ርቆ የነበረው ፍቅር የሚሸተው መንፈስ ዛሬ ወደ ቤታችን እናመጣዋለን። ከዛሬ በኋላ ደስ የሚሉ ቀናትን የፍቅር ቀናትን እናሳልፋለን ከእግዚአብሔር ጋር። ስላለፈው ነገር ሁሉ ያው መናገር አይጠበቅብኝም። ያው አይታችሁታል። ሁሉ ነገር ለበጎ ነው። ያ ጊዜ ባይኖር ይሄ ጊዜ አይኖርም። ብቻ ይሁን ተመስገን ነው። ዛሬ ብቻ ይቅርታ ጠይቃታለሁ፣ ቀጥሬያታለሁ። እቺን ጽጌረዳ አበባ የፍቅሬን መግለጫ ሰጣትና ከዛ በኋላ ቀሪውን ነገር ደግሞ አብረን እናንተም እያላችሁ የምናወራ ይሆናል። በተረፈ ሁላችሁንም አመሰግናለሁ፣ ወዳችኋለሁ። ሰብስክራይብ ያደረጋችሁ ቻናላችንን 100 ሺህ እናስገባት እባካችሁ። በእውነት በቃ እኔ መናገር እየደበረኝ 100 ሺህ እናስገባት። በቃ ቶሎ እናስገባትና ቶሎ ሰለብሬት እናድርግ። ስለ 200 ሺህ ስለ 300 ሺህ እያለን እንሄዳለን እሱና ፕሊስ ሁላችሁም ሰብስክራይብ እያደረጋችሁ የፍቅርን ቻናል የኔንም ቻናል ሰብስክራይብ እያደረጋችሁ። እርግጥ ነው እየጠፋን እየመጣን ነው፣ አስቸግረናልና ካሁን በኋላ ለአንዴና ለመጨረሻ ጊዜ ይቅርታ እናንተንም ይቅርታ ጠይቃችኋለሁ። ላለመጥፋት ቃል እገባለሁ። ዛሬ እዚህ ጎዳና ላይ እንግዲህ ድጋሚ ይቅርታዬን እጠይቃለሁ፣ ፍቅሬን እገልጻለሁ። ለሷ ያለኝን አክብሮት ፍቅሬን ስል ሌላ ነገር ነው። ፍቅሬን ማለት ያው ለሷ ያለኝን አክብሮትና ለሷ ያለኝን ጥሩ ቦታ ነውና ሁላችሁም ፍቅርዬን በደንብ ይቅርታ ጠይቃት ብላችሁኝ ነበረ። ገና ነው ባይዘዌ የሰው ልጅ አብሮ ስለሚቆይ ብዙም ነገራቶችን አያካብድም። እኔ ለዛ ነው ማላካብደው። ገና ከፍቅር ጋር ብዙ ነገሮችን ስለምናሳልፍ አላካብድም። ለዛሬ ዝም ብዬ በጽጌረዳ አበባ አደርገዋለሁ። ነገ ከነገ ወዲያ ግን በጣም ነው ማስደምማችሁ። ብቻ ልቧን እንዲያራራልን ፈጣሪን እንጸልያለን። የሁለት ደቂቃ ጸሎት እና አሁን ጠርቻታለሁ። ያለውን ነገር አብረን እናያለን። ሁላችሁንም እወዳችኋለሁ እና እንግዲህ ጠርቻታለሁ። ኦሬዲ እየመጣች ነው እሱና ያው በቃ አበባውን ሚዘነው ነው የምንጠብቃት። መደባበቅ ምናምን አያስፈልግም። እቺን አበባውን ከኋላ አድርጌ ከፊት በወጣት ምናምን ምንም የሚፈጠር ነገር የለም። ምንም ልቧ ላይ የሚፈጥረው ነገር የለም። እንደዚህ ይዤ እጠብቃታለሁ። ያ ቴኒ ሙንዳላ ናት።
ኧረ እኔ ይሄ የሚገባኝ ሰው አይደለም። እኔ ባንቺ መታቀፍ የሚገባኝ ሰው አይደለም። ተይ አሁን በደሌ ሁሉ ታየኝ በደሌ የሰራሁት ስራ እኔ እኮ ትንሹን ነገር ትልቅ የምታረገው ነገር እኮ አሁን እቺ አበባ አሁን ምን ታስደስታለች? ግን በትንሽ ነገር በቃ ደስተኛ ትሆናለች። እውነት አንቺ ምን አይነት ሰው ነሽ ግን? ምን አይነት ተፈጥሮ ምን ፈልገህ ነው በአበባ የተቀበልከኝ? ያው ወደ ዋና ጉዳይ ልግባ። ትንሽ ገንዘብ አጠረኝና ልጠይቅህ ስል ብድር እኮ የለኝም። ኧረ ተይ መልሳለሁ ሰርቼ። ምን ታይቶክ ነው ወይስጠኝ? ምን ፈልገህ ነው? ያን ነገር ፈልገህ ነው እንዴ? ኧረ አይባልም። በስመ አብ ምን ስፈልግ ነው የሚያበባ መስልሽ? እኔ ምን አቅልሃለሁ የሆነ ነገር ወይስ ምን አጥተሃል? ምን እፈልጋለሁ? አንዴ ፈጣሪ አንቺን ሰጥቶኝ ከዚህ እሺ ምን አጥተሃል? እሺ ምንም ባስመለከተ ነው አበባ አንተ ነው እዚህ ጋር እያጨዱ ነበርና አዛ አንዱ ስጥይ ብያቸው ሰው እኮ እኛ እኮ ኢትዮጵያውያን ስለሆነ ነው እንጂ ፈረንጆች እኮ በየሁለት ሳምንቱ አበባ ይሰጣሉ። እንዲሁ ግን አሁን ምን ተሰማሽ? አበባ ስትሽ ምን ደስታለሽ? ማርያም አሁን በኋላ በየቀኑ አበባ ታው ቃላት ማታረገውን ነገር ገንዘቤ ጨረስኩ በአበባ ነው ትላለህ። ዛሬ እንግዲህ ምን መሰለሽ ሰላም አላልኩም። አያቸው ቀልቧን ሰርቀዋለሁ የምለው እኮ በምክንያት እኮ ነው። ኧረ ስማ ቦል ፍስክስ አልሰረከውም ግን ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? አይ አለን እግዚአብሔር ይመስገን እኛ በጣም ደህና ነን። አበባ ተሰጥቶናል። ገና ከዛሬ ከመገናኘታችን ነው። በስመ አብ እኔ ማረግልሽ ነገር ለሳፈና እኔ በድብቅ አውቄ ነው ማረግልሽ። እኔ እንድታውቃት ይገባኛል። ቡዳ ያየውን ነው የሚያወራው የሚበላው። ሸፈንፈን አድርጊ። አሁን ስለ ቡዳ መድኃኒት ስትሽ ለምንድን ነው ሰላም ነገር ያልከኝ? እነሱን እኮ ሰላም አልኳቸው። አጨማልቃቸው ደግሞ ስገቢ ለኛ አበባ ስጭምብል አያቻል የምር ግን ደስ አለሽ? ጌታን በጣም ደስ ብሎኛል። ዛሬ እንግዲህ የመጣሁት ምን መሰለሽ? የመጣሁት ከአምስተኛ ሲክላስ አማቀርብላችሁ ምንድነው ምን በማስለግላጋ ምንታ ነው ምላሱ ዳግዬ ነካ አይማርም ነብሱ ድሮ እንዳልተባባልክ ይሄን 3 ቀን አዝማሪ ቤት ሄደሽ ነው መሰለኝ ግጥም ይዛው መጣው ምናምን እና ብቻ ቤተሰቦቻችን ዛሬ የመጣሁት ምንድነው ከዚህ በፊት እኔና አንቺ እንትን ብለን ነበር ተቀያይመን ነበር። ያው ኦሬዲ ይቅርታ ተባብለናል እና ለስራ ለብቻዬ መጥቼ ይቅርታ አላልኩሽ። ተጣልተን ነበር ባለፈውና ትንሽ ተቀያይመን ነበር። ከዛም ይቅርታ ተጠያይቀምና ሰላም ሆነናል። ፍቅር የምታካብር ልጅ አይደለችም። ባይዛው ፍቅር ቀለል ያለች ያራረጅ ልጅ ናት። አሃ የልቡን እየሰሩ ይቅርታ እየጠየቀ እሺ ስለው አታካብድም በል እኔ መጨንከር ስላልቻልኩ ነው ባንተ ላይ እንጂ እሺ በጣም የምታምሩት እያሉ ነው። እሺ አይባልም ሀገር የመሰከረለት እንትን ያለ አመሰግናለሁ ነበር ማለት የነበረብህ። እሺ ማለት አልነበረብህም። ለምን አልከኝ ማለት ነው እኮ። እሺ ሻም እጄ እና ፍቅር በጣም እውነት ፍቅር ማለት ምን አይነት ሰው መሰለቻችሁ? ሴንሲቲቭ ናት። እኔ አሁን ስለሷ ሳወራ ትንሽ ውስጤ የሆነ ይሄ አንበ ምናምን ባቀር እንዳይደብራችሁ የምሬን ነው። አራት ማርያም እንደራስታቂ ነብቴ እንደራስ ይሄ በቃ አልገባችሁም። በቃ እስቲ ናልቅስ እስቲ ና አትደበቅ እስቲ አልቅሳት እስቲ ይውጣ አንድ ቀን ለራሷ ሳኖር
እንዲሁ እንደባከነች እንዳቃጠልኳት ሞተች። እና በጣም ምስኪን ሰው ናት፣ ሴንሲቲቭ ናት። እኔ ካየሁባት ባህሪዎች በጣም የሚገርመኝ ነገሮች ምንድነው የሆነ ሲከፋት እና ደስ ሲላት አንድ ናት፣ አይታወቅባትም። እና ሁሌ ስስቅ ራሴ ካፋት ነው ይመስለኝ። ያው በጣም ሲከፋ ደግሞ እንዴት ሆናለች? ኧረ እባክህ እና ስደሰት እንዴት ልሁን? እና በጣም ስማርት የሆነ ባህሪ ነው ያላት። እውነት እኔ በጣም ማደንቅልሽ ነገር ባህሪሽ ነው። እግዚአብሔር ያለው ልትሄድ ነው ጥላይ ልትሄድ ነው እንዴ? እንዴት እሄዳለሁ? እና ለምንድን ነው ሄድስ ደግሞ አንቺ ትሄዳለህ? ኧረ ሶስት የሆነ ቦታ ሄደ ነበር ግን እንትን እንደስሙ እንደዚህ አትይሽ። ሄደ ነበር እንትን ትሽቃት ደብረ ይሁና ሄደህ ነበር። ሰማኝ ለምንድን ነው ሁሉ ነገር እየተናገርክ ያለኸው? በቃ ይቅርታ በጣም ፍቅርን እየገለጽክልኝ ነው። እውነት በጣም ይቅርታ አልጠይቅሽ ፈልጌ በቃ እና ብቻዬን አግኝቼሽ አላውቅም። ሁሌ ከሰው ጋር እያገኘሁሽ ሀሳቤን ለመግለጽ ስሞክር የሰው ሀሳብ ይገባበትና መሀል ላይ በቃ የተለያየ ሀሳብ ነው የሚመጣው አንቺ ጋር። እኔ ዳግም ቴዎድሮስ ፍቅር ውብሸት እሺ በጣም ጥሩ ስሜት አለኝ እና አክብሮትም አለኝ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ካሁን በኋላ እንደዚህ አይነት ጥፋቶችን አልደግምም። ድንገት ችግር እንኳን ቢፈጠር በመነጋገር እንፈተዋለን እንጂ ይሄ ቅያሜ ላይ ወይ በሌላ ሰው የሶስተኛ ሰው መሀላችን አናስገባም ልልሽ ነው። እና ይቅርታ ምንም እንዳትይኝ፣ ጉልበት ልስም ምንም እንዳትይኝ ምልሽ ታው ምናምን እንዳትይኝ እኔ ላምንህ ነበር። እኔ ጉልበት ልስም ላምንህ ነበር እና ያው ወደ ታይ እንዳትይኝ መጀመሪያ እና ያደርገዋል። እኔ አምናለሁ እኔ አምናለሁ። እኔ ልቅዳው ታው እኔ ልቅዳው ስለማን ልቅዳው እና የኔ እናት በጣም ይቅርታ፣ በጣም ሶሪ። አዲ ዘመንሽ ልክስሽ አይ ጌታ እንደዚህ ምን እንደሚሰማ አይሱስ ጂ ካልፈልታው ህንጻ ላይ ቆጆ ቪው ያየን ነው የበላን በደንብ እናወራለን። ያለፈውን ጊዜ እያሰብነው እንስቃለን። እያሰብኩት ተክዛለሁ በትዝታይ ማሪቱ ለገዛ አይደለም ማርያምን ያለ ጌታ ምስክሬን ማለት ነው። እንደዚህ የሚሰማ አይመስለኝም ነበር። ልጅ እንደዚህ የሚያስተውል አይመስለኝም ነበር። የምሬን እኮ እኔ እኮ አስተውላለሁ እኮ። እኔ ብዙ ጊዜ ችግር ያለብኝ ምን ላይ መሰላችሁ ፋሚሊዎች? የሆነ ባህሪ ያለብኝ እሱ የሆነ ጥፋት አጠፋለሁ፣ በዛው ለማስተካከል እንኳን አላስብም። በዛው ያጠፋው ነው የሚል የሆነ ሰው እኮ አንድ ጥፋት አንድ የመረረው ደግሞ ያጠፋል። እንደዚህ ስታጠፋ እግዚአብሔር የመረረው ሰው አይጥልብኝም እንጂ እኔ ምን ያለው እንዴ አጠፋለሁ። አንቺ እንደሰርሽኝ ማንም የቻለኝ ነው ያለ ማንም አልቻለኝ። እና በጣም አመሰግናለሁ የኔ እናት። እንደዚህ ለሁለት ራስ እንደዚህ እኔና አንቺ ራሳችንን እንችላለን። ታው ታይ ሳይለን ማልገብ እንዲህ አውረደ በተረጋጋ ስለባክ ላበቃል ለቸሩ መድኃኒዓለም ምስጋና ይግባ። እኔ ምንም ያስቀየምኩ ነገር ካለ ይሄ አበባ እንደው ላንተ ነው የሚገባው። ይሄ አበባ ያጠፋሁት ነገር ካለ እኔ ይኖራል ካለ ሳይሆን አጥፍቻለሁ። አንተ ተናገርከኝ፣ አንተ ምን ነገር አደረግክ ተብሎ እኔ ያው እልህ ስላለብኝ እንጂ ማደርግ ሰው አይደለም። እና ተናጋሪ ነው ግን ወደ ባዶ ነው የሚባል ሰዎች እንደዛ እንደዛ ነሳ አይደለም። እሺ እና እኔም በጣም ይቅርታ ካጠፋ ባንተ ይቅርታ ቪዲዮ እኔም ይቅርታ ልበል አለቻት በለኝና ልበል። በጣም ይቅርታ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እውነት እኔ ራሱ ናፍቀኸኝ ነበር እንደዚህ እቅፍ ማድረግ ከማጋ ያላችሁ የኔና እሱ ጭቅጭቅ ማለት ነው። እኔና እሱ ሁሌ ስንገናኝ እንጨቃጨቃለን፣ ግን ከዛ በኋላ ደግሞ እንሳሳቃለን፣ እንቀላለዳለን። የዛን ሰሞን ግን የሆነ ተጨቃጭቀን የሆነ ተናደን ነበር የምንሄደው እና አንደዋወልም ነበር ራሱ የምር በጣም በቃ ቁልፍ ነበር ያደረገችኝ። እና ግን ማለት ነው እንደዚህ ለመደወል ሁሌ የምትደዋወሉት ሰው ማለት ነው ትንሽ ተተኮራረፉ ምናምን
እሱ ጋር አለመደወል በመድኃኒዓለም ስም ምን ያህል ራስን ቢዚ ራሴን እንዴት ቢዚ እያልኩ እንደነበር ልክ ልሰድብህ እኮ ነው ደውዬ ልሰድብህ። እንዴት አለብሽ አንቺዬ? እስኪ ልጠይቅሽ ማን ነበር ያዝና ስቲፍ ነው አይደል? አንተ ያቢታ ነው ያቢታ ናት ተጥናና አይ አንተ ስቲፍን ስምን አስነሳ በሰላም እያወራ ደህና ቆይተን ደህና ተይ ይቅር አንጨቃጨቅ ዛሬ ራስ አንጨቃጨቅ ለፈጣሪ ነው። አዎ ሲፉት እንደዘደቀ ሲገ ያለ ነበር ይጣላ ነው እና ቤተሰቦቻችን ካሁን በኋላ እንደዚህ አይነት እናንተንም ሐሳብ የሚገባችሁ ነገር አይኖርም። ካሁን በኋላ አንተ ብትናደድም ምን ያጽናናሃል? እና ደግሞ ማለት ነው ምን አሰብኩ መሰላችሁ? ፍቅር በአዲስ ስራ ጠብቃት። ሰሞኑን ይሄንን አመት ማለት ነው በአዳዲስ ስራዎች ነው የምትመጣው። ከፍቅር ላይ የማታውቁትን ማንነት ልታዩ ትችላላችሁ። ምን እንደሆነ እናንተ ገምቱ። አይደለም እኔ አትናገሩ። ሲናገር ጌታን ብዙ ነገር ተበላሽቶብኛል ከዚህም በፊት። እውነት ጠብቁ እንደዚህ አታስቡ። ፈጣሪ ያለ ሲናገር ይበላሽብኛልሽ አታስቡ። ለዛ ነው ማንነግርኛ እና ቆንጆ ነገሮችን ይዛለን ትመጣለች እህታችን ፍቅር። እኔም ከጎኗ ነኝ እናንተም አላችሁ። ዋናው ደግሞ ፈጣሪ ከጎኗ አለ። እንግዲህ እቺ ጊዜ የደረሰችው ዶክመንተሪ የሚሰራልሽ የመጀመሪያ ሴት ነሽ የምትሆኚ በ20 አመትሽ የምር አይ በደሃላለም በጣም እውነት ከእድሜሽ የማይጠበቅ ነገር ነው የሰራሽው ያሳለፍሽው ነገር እና በጣም ጀግና ብርቱ ሴት ነሽ። አንቺ ከጎኔ በስተቀኝ ስላለሽ አይ በእውነት ሙሉ የመከላከያ ኢታማጆር ሹም በዚህ አጋጣሚ ያምሹ አይደለም ሐሳባችሁን ግለጽልኛል። ኮማንደር ሰብለ ባክሽ ወደ መድረክ ሌተራል ጀነራል ተስፋዬ አንተ የእውነት ኖሮ ማለት ነው። ሐሳቤን አልገለጽኩም። የምሬን ነው። በጣም ነው የምንወዳት ጀግንነቷ ብለኝ ነው ከመከላከያ 50 አለቃ 5 ቁጥርና 8 ቁጥር ቢሮ ጻፊዋ እውነት ክብረት ይስጥልኝ። አመሰግናለሁ። ከወገቤ ጎንበስ ብዬ ሁሉም ለአንቺ ያላቸውን አክብሮት ገልጸዋል። እና ሐሙስ ከጠዋት 11 ሰዓት ጀምሮ 25 ጊዜ ተፈስልሻል። ማይቢቺ የክብር መድፋችንን አዳምጥልን ብለውሽ እና በፈለግሽ ሰዓት ደግሞ ጦር መከላከያ አገር ተሊያውድማት ነው እንዴ? እኔ ሰበብ አይደለም ደስ ያለሽን ቪዲዮ መስራት ትችላለሽ ብለሽ በጥቺ እናወራለን። በውስጥና መከላከያ ሰራዊታችን እናመሰግናለን። ጎንበስ ብለን ሁላችሁንም እንወዳችኋለን። አንቺ ጀግና ብቻ አይደለሽም። አንቺ እኔ እኮ አንተ ዝም ከተባልክ ማለት ነው ከፕሬዝዳንታችን የመጣ ብለህ ተበቀጣ ተናግሮና አልሳብኩና መጨረሻ ላይ ያረኩት ኦኬ በጌታ ያሳስረች እኮ ነው ጌታ አረ እኔ መኖር እፈልጋለሁ። ይገባችሁ ሙዲ ገባርቻራች ብቻ ቤተሰቦቻችን ጸዲ ቪዲዮ ይዘንላችሁ እንመጣለን። ለስካሁኑ ስላዳመጣችሁን እናመሰግናለን። ዳግም ከኤ ክፍል ፍቅር ካሲ ክፍል ላይ እሱ ባክሌቸሮችን ወክሎ ሲሆን እኔ ደግሞ ከምሁራን ክፍል ላይ መጣሁት ያና በጣም እናመሰግናለን። አንዴ በደንብ ልቀፍህና ቪዲዮ ከማለት ተፋርቂ እዛል ታብሽ ነው ግንጭሽ ታንዲት ታናቆ ይረባዋል እንዲለወጥ ማለት ነው። ምን እንዲለወጥ ኦሬዲ አንተ ፈርሰ መሰራት አለበት ግን አጠፋ ምንህም አንተ እንደዚህ ፈጣሪ ሲሰራ አስቸግር አቃጥል ሰው ተብለህ ሰራሽ አቀረሽ ኦቨርታይም እና ብቻ ሁላችሁንም እናመሰግናለን። ከሁሉም በላይ ግን አጥብቄ የምለምናችሁ ነገር 100,000 ቶሎ እናስገባትና እቺ ልጅ በሳምንት እንገባለን። በሳምንት በጣም ስለምንሰራ ሰለብሬት እናድርግ። በእናታችሁ እኔ ናፈቀኝ ሰለብሬት እውነት ከጭቅጭቅ መንደር በቃ ሰለብሬት የሆነ የደስታ ጊዜ ምናምን ናፈቀኝና ሰለብሬት እናድርግ። 100,000 አስገባት። እኔንም ደግሞ ትንሽ ነገር ጨምሯት ቁጥሯን
የሚሰራ ሰው እኮ አንተ ደግሞ አትሰራ። ይሄ የሆነ ፊልም ሲጀምር 20 ሴንቸሪ ብሎ እንደዛ 20 ላይ ቆማል። እኔ ጌታ የምሬን ነው። ቢያንስ 21 አድርጉ። 22 እስከ 30 ይመቸኛል። በቤተሰብ ጋር እስከ መጨረሻው ንገሩኝ። መጨረሻው የሆነች ነገር ጨምሩባት። ሰብስክራይብ አድርጉ። እንወዳችኋለን። ከዚህ በኋላ ጻዲ ቪዲዮ ይዘን እንመጣለን። ማርያምን ምን አትናገር ብለሻል። ጉዳይ ያየውን ነገር አንመጣም ከዚህ ጋር ላለመናገር እና እንወዳችኋለን። ፍቅርዬ በድጋሚ በቁም ነገር ይቅርታሽ። ተነስ ጥፋቱን አውቆ ይቅርታ የጠየቀ ትልቅ ሰው ነው። የሀዋ የኔ ብቻ አይደለም የእናንተም ነው። ዳንጫ ነው ማለት የልቡን እየሰራ አንድ ጥግር ይዞ ይመጣል። አንዳንዴ እኔ ብቻዬ ነው እየቀነጠሰ ይመጣል። ይኸውልህ ሳሙል ቀነጠስ ነው ጥፋት እና ሁላችንም እንወዳችኋለን። ሻብራብ በሉ እንግዲህ በቃ ያሳለፍኩት ሕይወት ብዙ ነው ልንገርሽ ካያቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣ